አንዱ ስለ አንዱ መጥፎ ነገር ሲናገር ነው እንደ ጀግና የሚወራው እንጂ አንዱ ስለ አንዱ መልካም ነገር ሲወራ እንደ ጀግና አይቆጠርም። ስለዚህ ኢትዮጵያ ውስጥ በስህተት የተፈጠረ ሰው የለም፣ በስህተት የሚሞት ሰው ግን አለ። በድንገት የተፈጠረ ሰው የለም፣ በድንገት የሚሞት ሰው አለ። እድል አገኝቼ አንዳንድ ዩኒቨርሲቲ ሲሄድ አንዳንድ ተማሪዎች ሌላ ክልል የሚማሩት በተለያየ ክልል ይሄዳሉ ተማሪዎች። ከዛ ክልል ተማሪዎች በስተቀር አንዳንዱ በስጋት ይማራል። ለምንድን ነው ብዬ ጠየቅኳቸው። እዛ የሚያስተምሩ ህንድ መምህራኖች፣ ከቻይና የመጡት ከኮሪያ የመጡት አስተማሪዎች እንደ ቫንዳም አርቲስት ደረታቸውን ከፍቶ ይሄዳሉ እንደ ሀገራቸው ዩኒቨርሲቲ ውስጥ። የኢትዮጵያ ልጆች ግን በስጋት ይኖራሉ በሀገራቸው ውስጥ። እነሱ ከሀገራቸው ወጥቶ በሰላም በእኛ ሀገር ይኖራሉ። እኛ ስደተኛ እንደሆነን ገና ሌላ ሀገር ተመልሰን እንደምንኖር በሀገራችን በሰላም በፍርሃት የምንኖር ህዝብ እኮ ነን። The world is looking for you። ዓለም አንተን አንቺን እየጠበቀች። ስለዚህ እሱንና ስብ ዶንት ዌስት ዩር ታይም። ዘጠነኛ ቻሌንጅ ዶንት ፊር ቻሌንጅ። ኢትዮጵያ ውስጥ ስራ ጠፋ ይባላል። ምን አይነት ስራ ነው የጠፋው? መስታወቂያ ላይ የሚወጣ ስራ ነው የጠፋው እንጂ ሌላ ስራ አልጠፋም። መከራ ነው። እኔ የማውቀው ስኬት አለ ከመከራ ወደዚህ ሳይሆን ከመከራ ወደዛ ነው። የትኛውም ስኬት ወንድሜ ከቻሌንጅ ወደዚህ አይደለም፣ ከቻሌንጅ ወደዛ ነው። ቻሌንጅን ሸሽቶ የሚቀመጥ ትውልድ ሀገርንም ማሳደግ አይችልም፣ ራሱንም ማሳደግ አይችልም። you have to fight the challenge። አሁን ሁሉም ሰው ኢትዮጵያ ውስጥ ችግርን ልንገራችሁ፣ በቅላጼም ብትናገር፣ በዘፈንም ብትናገር፣ በዝማሬም ብትናገር ችግር እኮ ነው። ምንድነው? ችግር ከፍ አድርገን አወራን ዝቅ አድርገን አወራን እኮ ትርጉም የለውም። ችግር ግን የምናሸንፈው ዛሬ ተነስተን አብረን በሰላም አብሮነት እንጋፈጥ፣ ያን ችግር እናሸንፋለን። ኤሽያን ሀገራት እንዴት እንዳደጉ አንድ ምሳሌ ልንገራችሁ። ራሳቸውን ጥያቄ እንዲጠይቁ አደረገ መንግስት። እንዴት? if I am not then by who የሚል ቃል። እቺ ሀገር በእኔ የማትለወጥ ከሆነ በማን ነው የምትለወጠው? ዛሬ የማትለወጥ ከሆነ መቼ ነው የምትለወጠው ብሎ ትውልዱ ራሱን እንዲጠይቅ አደረጉትና ሁሉም ሰው በየቀኑ ራሱን ይጠይቃል። ኢትዮጵያ፣ እኛም ዛሬ ኢትዮጵያ በእኔ የማትለወጥ ከሆነ በማን? እሺ ዛሬ የማንለወጥ ከሆነ መቼ ነው የምንለወጠው ብለን እርስ በራሳችን ብንጠያየቅና ራሳችንን ብንጠይቅ ወደፊት የማንልበት ምንም ምክንያት የለም። የመጨረሻ ላቭ ዩር ካንትሪ። ኢትዮጵያን መውደድ ከዘፈን ከቃላት ያለፈ ነው። ማንም በሌለበት ቦታ ብቻ የሆነ ስለ ሀገር የምታወራው ማንነትን ይወስናል። አንዳንዱ መጠጥ ቤት ቁጭ ብሎ ሻይ ቤት ቁጭ ብሎ ወንበር ላይ ኢትዮጵያ ትወርቃለች ይላል። እሱ የተቀመጠበት ወንበር ሳይወርቅ እንዴት ኢትዮጵያ ትወርቃለች? ወገኖቼ ማይቻል ነው። ስለዚህ ለምንድን ነው ያላደግነው? ለምንድን ነው ወደፊት እንደ ሌሎች ሀገር ወደፊት በታሰበው መሄድ ያልቻልነው? ምሳሌውን ተናግሬ ጨርሳለሁ። አንድ ሰውዬ ያሉ አንድ መጽሐፍ ሳነብ ከሚስቱ ጋር ተጣላ። ብዙ ጊዜ የሆነ ቦታ ተናግሬያለሁ። እና ከሚስቱ ጋር ስጣላ ሚስቴ ጆሮ አይሰማም አለ። ስለዚህ ዶክተር ጋር መሄድ አለብኝ አለ። ወይም ደግሞ እንፋታ አለ። ዳይቮርስ ማድረግ አለብኝ፣ በዚህ መቀጠል አልችልም አለ። የእሷ ጆሮ ችግር አለበት ይላል። ከዛ ሳይካትሪስት ጋር ሄደ ለምክር። ልክ ሲሄድ ሳይካትሪስቱ አይ ወደ ውሳኔ ከመሄድ በፊት ጋብቻው ክቡር ነው መጠበቅ ያለብህ፣ ወደ ፍቺ ከመሄዳችሁ በፊት አንድ አሳይመንት ልስጥና ያን አሳይመንት ወደ ቤት ስትመለስ አድርጋል። ይሻለ ሰውየው ዛሬ ወደ ቤት ስትመለስ 20 ሜትር ላይ ቆሜ አንድ ጥያቄ ጠይቃት። የማትመልስ ከሆነ ያውን ጥያቄ 15 ሜትር ላይ ቆሜ ጠይቃት። ሶስተኛ ጊዜ 10 ሜትር ላይ ቆሜ ጠይቃት። 3 ጊዜ ካልመለሰች አራተኛ 5 ሜትር ላይ ቆሜ ጠይቃትና ከዛ በኋላ ፍቺው ማድረግ ትችላለህ አለው ሳይካትሪስቱ። ሰውየው በደስታ መጣ። እሷ ነው የጆሮ ችግር ያለባት። በሩጫ መጣና 20 ሜትር ላይ ቆሞ ዛሬ እራት ምንድነው አላት። ስንት ጊዜ ጠይቋል? አንድ ጊዜ። 20 ሜትር ላይ ቆሞ መልስ የለም። 15 ቆሞ ዛሬ እራት ምንድነው አላት። ስንት ጊዜ ጠይቋል? 2 ጊዜ። ሶስተኛ 10 ሜትር ላይ ቆሞ ዛሬ እራት ምንድነው አላት። 3 ጊዜ ጠየቀ፣ መልስ የለም። የመጨረሻ 5 ሜትር ላይ ቆሞ በቃ እሱ ያሰበውን ለማድረግ ስንት ጊዜ ጠይቋል? እስካሁን 3 ጊዜ።
5 ሜትር ላይ ቆሞ ዛሬ እራት ምንድን ነው አላት። እሷ እንዲህ የሚል መልስ መለሰችው። ወንድም እኔ 3 ጊዜ ነግሬያለሁ፣ ከዚህ በኋላ አልናገርም አለች እሷ።